የወሰዱ ግን የቀደሙ ለምሳሌ አድማሱኔ እነ አቶ ስለሺ ሞላ እና ሌሎቹ ቀድመው ትስስር እየፈጠሩ ነው። ፕሮግራሙ ለ6 ወራት ከዛሬ ጀምሮ ለወጣቶቹ የተወሰነ ለሻይ እየከፈለ ስራ እንዲለምዱ ስራ ለምደው ሊበተኑ አይደለም በዛው እንዲቀጥሉ ሰፊ ስራ እየሰራ ነው። ይህን እያደረጉ ነው። ሌሎቹ የኢንዱስትሪ ባለቤቶች፣ የፋብሪካ ባለቤቶች ወይ ተወካዮች፣ ሌሎቹ ስራ ሰራተኞችን የሚፈልጉ አካላት ቀጣይ በደንብ አለማምደው በትክክል ስራ ህይወታቸውን በሚቀይር መንገድ አስተምረው በዛው እንዲቀጥሉ ይፈልጋል። ለዚህ ነው ዛሬ የተሰባሰበው። ስራ ፈላጊዎችን ከኢንዱስትሪዎች ከስራው ጋር ሰራተኛን ከስራ ጋር ለማገናኘት ይሄ ትልቅ እድል ነው። ሰራተኛ አሁን ውድ ነው። ሰራተኛን ለ6 ወር ማሰራት ማለማመድ በዛው ቀጣይ መቅጠር የሚገኝ ነገር አይደለም። ይሄ አጋጣሚ እጅግ በጣም ጥሩ ነው ብለን ነው እኛ እንደኛ የወሰንነው። ስለዚህ ዛሬ አጋጣሚ እሑድ አንዳንድ ማህበራዊ ክስተቶች ይመስሉኛል ብዙ የኢንዱስትሪ ባለቤቶች እየታዩኝ አይደለም። የቀደሙት ቀድመው መጥተዋል። ሌሎቹም በእናንተ በኩል መረጃ ይደርሳቸዋል ብለን እናስባለን። ከዚህ ወስደን በደንብ ውል ወስደን ስራ እናሰራለን። በዚህ ልማታችን ይጨምራል። በተለይ ስራ ዕድል ፈጠራ ላይ የምናደርገውን በጣም እናግዛለን። እንግዲህ እንደ ሀገርም ስራ አጥነት ትልቅ ተግዳሮት ነው። ስራ አጥነቱን በአንዴ 100% ማጥፋት አይቻልም። ነገር ግን መቀነስ ይቻላል። መቀነስ የሚቻለው ባለሀብቶች፣ በተለያዩ ዘርፍ የተሰማሩ አምራች ድርጅቶች ልክ እንደዚህ ስራ ፈላጊው ባለው ክህሎት ልክ እያለማመደ መቅጠር ካልተቻለ ብቻውን ኢንዱስትሪው ሊያድግ አይችልም ያለ ሰራተኛ። ወጣቶች የስራ ዕድል ከመፍጠር ጋር ተያይዞ አንደኛው የወረዳችን አቅም በመጠቀም ሁለተኛ እኛን እየደገፉ ያሉ የተለያዩ ፕሮጀክቶችን ተጠቅመን የስራ ዕድል ከመፍጠር ጋር በተያያዘ በስፋት ስራ እየሰራ ነው ያለው። በነገራችን ላይ እንደወረደ ምናልባት ዛሬ ላይ ከጣሊያን የልማት ትብብር ፕሮጀክት ጋር በተያያዘ ያለውን አነሳን እንጂ ከዚህ ውጭ ካሉ ፕሮጀክቶች ጋር በተያያዘ በጣም በርካታ ገንዘብ ለወጣቱ በብድር መልክ እየሰጠን የስራ ዕድል በተጨባጭ እየሰራ ነው ያለው። ውጤቱን እያየንበት ነው ያለው። ቅድም ወንድሜ ሙላት ሲያነሳ የነበረው አጠቃላይ ስራ ፈላጊዎችን ዜሮ ማድረግ እንኳ ባይቻል የወረዳችንን የስራ ፈላጊዎች በገንዘብ እጥረት ምክንያት፣ በብድር እጥረት ምክንያት፣ በቦታ አቅርቦት ችግር ምክንያት ስራ ዕድል ለመፍጠር የሚቸገረውን ወጣት ለመታደግ ለማገዝ በጣም ጥሩ የሚባል ስራዎች እየተሰራ ነው ያለው እና በዛ መንገድ አጠናክረን እያስቀጠልን ያለ ነው። ዛሬ ላይ ከእናንተ ጋር የጋራ የምናደርገው ከጣሊያን የልማት ከትብብር ጋር በተያያዘ የተሰጠን ድጋፍ ተጠቅመን ከእናንተ አኳያ ስለምንሰራቸው ስራዎች እና ቀጣይ መሆን እንዳለበት በሚያተኩሩ ጉዳዮች ላይ የጋራ ለማድረግ ነው። እንግዲህ ከዚህ ፕሮጀክት ጋር በተያያዘ እናንተ ስራ ዕድል ፈጠራ ታሳቢ ያደረጉ ስልጠናዎች በጅባራ ፖሊቴክኒክ ኮሌጅ አማካኝነት ስልጠና ተሰጥቷቸዋል። እንግዲህ በዛ ስልጠና ላይ ትልቅ ትምህርት አግኝታችኋል ብዬ አስባለሁ። በዚህ መንገድ ስልጠና ካገኙ 700 የሚደርሱ ወጣቶች ውስጥ ከእናንተ ውጭ ያለውን የወረዳውን አቅም ተጠቅመን በተለይ ቸውሳ አካባቢ ላይ እና ከሳ ላይ ቸውሳ ላይ በእኛም በወረዳ አቅም በጀትም ጭምር መድበን ሼድ ገንብተን የሰለጠኑ ወጣቶችን ወደ ስራ ማስገባት የሚያስችል ስራ እየሰራ ነው። ስራ ሳይልቅ ወደ ስራ መግባት መቻል አለበት። አሁን እኛ አካባቢ ትልቁ መሰረታዊ ችግር ምንድን ነው? በአንድ የመክበርን አስተሳሰብ የመያዝ ከትንሽ ጀምረን ወደ ተሻለ ደረጃ መድረስ መቻል አለብን የሚለውን አስተሳሰብ በደንብ በመያዝ ረገድ ከዚያም ከዚህም ከስራ ፈላጊው አኳያ ጉድለት አለ። ይህን በደንብ መረዳት መገንዘብ ያስፈልጋል እና ቅድም እንዳልኳችሁ በ6 ወሩ ከ32,000 ያላነሰ ስራ ፈላጊዎችን ወደ ስራ አስገብተናል። እዚህ ያሉ ስራ ፈላጊዎች
የህይወት ክህሎት፣ የተግባር ስልጠና የወሰዱ ናቸው። ፋብሪካችሁ መጥተው ውጤታማ ይሆናሉ ብለን እናስባለን። እንግዲህ የትኛው ፋብሪካ ምን ያክል ስራ ፈላጊ እንደሚፈልግ ብታሳውቁን ይሆናል። እንግዲህ ስራ አስፈላጊዎች ወደ ስራ ሲገቡ ስልጠና አለ። የመጀመሪያው ስልጠና ነው። ከምዝገባ ቀጥሎ መሰልጠን መቻል አለባቸው። ድርጅቶችን በደንብ እንዲይዙት ነው። ብድር አለ፣ ቦታ አለ፣ ሸድ አለ እና እነዚህ ወደ ስራ ከገቡት ጋር በተያያዘ ቅድም ሲባል እንደነበረው አሁን ወጣቶችን በደንብ መያዝ መቻል ያለባቸው የብድር አቅርቦትም የለም አሁን ባለበት ተጨባጭ ሁኔታ ማለት ነው። እንደኛ ብሔረሰብ አስተዳደር በዚህ 6 ወር ውስጥ ከ203 ሚሊዮን በላይ ለወጣቶቹ ማበደር ተችሏል። እንግዲህ ብድር የሚወስዱት ስራ መስራት የሚፈልጉ ከትንሽ ተነስተን ትልቅ ድርጅቶችን መክፈት መቻል አለብን የሚል አስተሳሰብ ያላቸው አጠቃላይ በራሳችን ላይ በአካባቢያችን ላይ በቤተሰብ ደረጃ እንደ ሀገር በማክሮ ኢኮኖሚው ላይ የራሳችንን አስተዋጽኦ ማድረግ መቻል አለብን የሚሉ እና የስራ ተነሳሽነት የስራ ፈጠራ ክህሎት ያላቸው ወጣቶች ወደ ስራ ገብተው ስራ እየሰሩ ያሉበት ሁኔታ ስላለ ለወረዳ ባለፈውም እናንተ ስልጠናችሁን ጨርሳችሁ አግኝተናችሁ ነበርና 1 ሚሊዮን ብር አካባቢ ነው እንደ ወረዳ ያለው። ስለዚህ 500 ሺህ ብር ጨውሳ ላይ 500 ሺህ ብር ሳንኪት ልደታ ላይ መድበን የህዝቡንና የቀበሌውን አቅም ተጠቅመን ቢያንስ ቀሪ ወጣቶች ሼድ ገብተው ስራ እንዲሰሩ ከማድረግ አኳያ ስራ እየተሰራ ነው። ከእናንተ ጋር በተያያዘ ያለውን ግን ወደ 250 የሚደርሱ ወጣቶችን በሚመለከት አሁን ስራ እየሰሩ ካሉ ባለሀብቶች ፋብሪካዎች ጋር ትስስር በመፍጠር የስራ ዕድል ለመፍጠር ስራዎች እየተሰሩ ነው ያሉት። የዛሬው ፕሮግራም ይህንን ታሳቢ ተደርጎ የተዘጋጀ ፕሮግራም ነው። ምናልባት በዚሁ አጋጣሚ አልሚ ባለሀብቶች ለእናንተ የስራ ዕድል እንፈጥራለን ብለው ኃላፊነቱንና ኮሚትመንቱን ለወሰዱ ባለሀብቶቻችን አንዴ እንድታመሰግኑን ይጠይቃሉ። በጋራ ተሳስረን የምንሰራው ስራ ስለሆነ ማለት ነው። ስለዚህ በዛ መንገድ ከተግባባንባቸው የጋራ ካረግናቸው ባለሀብቶች ጋር በተግባባነው ልክ ውል ይዛችሁ ወደ ስራ የምትገቡበት ሁኔታ ነው የሚፈጠረው። ምናልባት በተለያየ መንገድ የጎደለ ነገር ካለ አሁንም ትስስር መፈጠር ሲገባ ያልተፈጠረ ነገርም ካለ እሱንም ከተቋሙ ጋር እየተነጋገርን የበለጠ ሌሎች ባለሀብቶች ጋር ያለን ግንኙነትን ጭምር እያጠናከርን በመሄድ እያሰፋን ሄደው ይሆናል ማለት ነው።